1.4 ቢሊዮን ህዝብ የምታስተዳድረውና የዓለም ትንሿ ሀገር 1 ሰዓት ባልሞላ ጊዜ ውስጥ በእግሮ ዞሮ እንደሚጨርሷት ያውቃሉ? ከሰሞኑ ልዩ ትኩረት ስባ ስለሰነበተችው የዓለማችን ትንሿ አስደናቂ ሀገር አስገራሚ ታሪክና ለየት ያሉ መገለጫዎቿ እናጫውታችኋለን። ተከታተሉን። የቆዳ ስፋቷ 44 ሄክታር ብቻ ነው። ምንም እንኳን የሀገርነት ዕውቅና ያላት ሉዓላዊ ሀገር ብትሆንም ይህች የዓለማችን ትንሽዬ ሀገር በሀገረ ጣሊያን ውስጥ በሮም ከተማ መሃል ትገኛለች። የዜጎቿ ቁጥር ከ825 እንደማይበልጥ ሲነገር በሀገሪቱ በቋሚነት የሚኖሩትን ግን ከ250 እንደማይበልጡ የሀገሪቱ መረጃ ያመለክታል። ይህች ትንሽ ሀገር ገንብቶ ለማጠናቀቅ 120 ዓመታትን ጊዜ የወሰደና ከ500 ዓመታት በፊት የተገነባ አሁንም ድረስ በዓለማችን ተወዳዳሪ ያልተገኘለት ግዙፉ የዓለም ቤተ ክርስቲያን መገኛ ሀገር ጭምር ነች። በታሪኳ፣ በስነ ህንፃ ጥበቧ፣ በኪነ ጥበብ፣ በባህልና በሃይማኖታዊ ትውፊቷ እጅግ አስደናቂ ታሪክና ቅርስ በመያዝ የምትታወቀው ይቺ አስደናቂ ሀገር ዩኔስኮ በ1984 ዓመተ ምህረት በፈረንጆቹ አቆጣጠር በዓለም የቅርስ መዝገብ ውስጥ አስፍሯት ይገኛል። ይህም በዩኔስኮ የዓለም ቅርስ ተብላ የተመዘገበች ብቸኛ ሀገር የሚያደርጋት ሲሆን በቅርስነት የተመዘገበችውም ሀገሪቱ እንደ ሀገር ነው። ይህች አስደናቂ ሀገር ከሰሞኑ የዓለምን ትኩረት ስባ ሰንብታለች። ይህች ሀገር የሮማ ካቶሊካዊት ቤተክርስቲያን ዋና መቀመጫ የሆነችውና ከሰሞኑ 267ኛ የካቶሊክ ሊቀ ጳጳስን በመሾም ለዓለም ይፋ ያደረገችው ሀገረ ቫቲካን ነች። ይኸው ሊቀ ጳጳስም በዓለም ውስጥ የሚገኙ ከ1.4 ቢሊዮን የካቶሊክ እምነት ተከታዮች መንፈሳዊ መሪ በመሆን የሚያገለግሉ ናቸው። ከሰሞኑ እውነት ለመናገር ከሰሞኑ የዓለምን ትኩረት ከሳቡ አበይት ሁነቶች በቀዳሚነት ሊጠቀስ የሚችለው የካቶሊክ ሊቀ ጳጳስ ሹመት ነው። ምናልባት የህንድና የፓኪስታን ግጭት ባይቀሰቀስ ኖሮ በብቸኝነት የዓለምን አጀንዳ የተቆጣጠረ ትኩረት ሳቢ ክስተት በሆነ ነበር። ይኸው የሊቀ ጳጳስ ምርጫ ጥንታዊ ሃይማኖታዊ ይዘትን ጠብቆና የተከናወነውና ከማክሰኞ ሚያዝያ 28 እስከ ሐሙስ ሚያዝያ 30 ምሽት 1 ሰዓት አካባቢ በተካሄደ የካቶሊክ ሊቀ ጳጳስ ምርጫ 133 በዓለም የሚገኙ ካርዲናሎች በቫቲካን ሲስቲን ቻፕል በመባል የሚታወቀው ቅዱስ ስፍራ ተሰባስበው ነው ሊቀ ጳጳሱን የመረጡት። ዕለተ ረቡዕ ሚያዝያ 29 ምሽት ላይ ምርጫ ከተደረገ በኋላ ሊቀ ጳጳሱን ስላልተመረጡ ከሲስቲን ቻፕል ጥቁር ጭስ የታየ ሲሆን ይህም በጥንታዊት የሮም ካቶሊክ ቤተክርስቲያን ስርዓት ምርጫ ተካሂዶ 2/3 ድምጽ ያገኘ ተሿሚ ካልተገኘ ምርጫው ገና መሆኑን የሚገለጥበት ስርዓት ነው። ሐሙስ ምሽት ግን በዚች አስደናቂ ሀገር ከሲስቲን ቻፕል የነጭ ጭስ ብስራት ታየ። ዓለምም እልል ብላ አዲሱን የካቶሊክ ሊቀ ጳጳስ ተቀበለች። በቫቲካን ቅዱስ ጴጥሮስ አደባባይ የታደሙ ከ40 ሺህ ምዕመናን በላይ በደስታ ሲዘሉ ዓለም አቀፍ ሚዲያዎችም ሁነቱን በሰበር ዜና በቀጥታ ስርጭት ለዓለም አዳርሰውታል። ይህ የነጭ ጭስ ስርዓት ከታየ ከ66 ደቂቃ ገደማ በኋላ በቤተ ክርስቲያኗ አስደናቂ ስርዓት በታጀበ መልኩ አሜሪካዊ ካርዲናል ሮበርት ፕሮቮስት 267ኛው የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው መመረጣቸውን ቫቲካን ይፋ አደረገች። አዲሱ ሊቀ ጳጳስ ሊዮ 14ኛ በመባል ተሰይመው 267ኛ የቤተክርስቲያኒቱ ሊቀ ጳጳስ የሆኑ ሲሆን ሊቀ ጳጳስ ስልጣናቸውም የሮም ከተማ ጳጳስ፣ የሮማ ካቶሊክ ቤተክርስቲያን በሚል የምትጠራው የዓለም የካቶሊክ እምነት መንፈሳዊ መሪና ሆሊሲ ወይም ቅዱስ መንበር በሚል መጠሪያ የሚጠራው የቫቲካን ሀገረ መንግስት መሪ በመሆን የሚያገለግሉ ይሆናል። ስልጣናቸውም በዓለም ባሉ የካቶሊክ አብያተ ክርስቲያናትና ምዕመናን ተሰሚነትና ተቀባይነት የሚኖረው ትልቅ ስልጣን ነው። በምርጫውም የዓለም ካቶሊክ አብያተ ክርስቲያናት በካርዲናሎቻቸው በኩል ተወክለው ይሳተፉና መንፈሳዊ መሪያቸውን ይመርጣሉ። ይህን ሁሉ ስርዓት የሚከናወነው በትንሿ ሀገር በሀገረ ቫቲካን ነው። በሮም ከተማ መሃል የምትገኘውና 44 ሄክታር ስፋት ብቻ ያላት ከ825 ዜጎች ያልበለጡ ዜጎች መገኛ የሆነችው የሀገረ ቫቲካን እውቅና ያገኘችው በ1929 ዓመተ ምህረት በፈረንጆቹ አቆጣጠር
የወቅቱ የካቶሊክ ሊቀ ጳጳስ የነበሩት እና እንዲሁም የጣሊያን ሀገረ መንግስት ገዢ የነበረው ቤኒቶ ሙሶሊኒ ባደረጉት ስምምነት ሲሆን ውሉም የሉተራን የስምምነት የሰላምና የመንግስት ስምምነት በሚል ይታወቃል። በወቅቱ ምንም እንኳን የፋሽስት ስርዓት መሪ በመሆን ሲያገለግል የነበረው ቤኒቶ ሙሶሊኒ ቅኝ ግዛትን ለማስፋፋት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ወረራ እያካሄደ የነበረ ቢሆንም በሀገሩ ግዛት ስር የመንግስቱ ዋና መቀመጫ በሆነችው በሮም ከተማ መሀል የምትገኘውን ቫቲካን ሲቲን ግን ህግ ደንግጎና ስርዓት አበጅቶ ዓለም አቀፍ እውቅና እንድታገኝና በራሷ ስርዓተ መንግስት እንድትተዳደር ስም የነጻ ሀገርነት ስምምነት ተቀብሎ ውል አስፍሮ ይገኛል። ከዚያን ጊዜ ጀምሮ ቫቲካን የራሷ ብሔራዊ መዝሙር፣ የራሷ ሰንደቅ ዓላማ፣ የራሷ ስርዓተ መንግስትና የራሷ ዓለም አቀፍ ግንኙነት ስርዓት አበጅታ በመንፈሳዊ መሪዋ ወይም በሊቀ ጳጳስ እየተመራች ራሷንም የዓለም የካቶሊክ እምነት ተከታዮችም እያስተዳደረች ትገኛለች። ቫቲካን ብዙ አስደናቂና ልዩ መገለጫዎች ያሏት ሀገር ናት። ሀገር ሆና ከዜጎቿ ግብር የማትሰበሰብ ሀገር ስትሆን ገቢዋ ከቱሪዝምና ከእምነቱ ተከታዮች በስጦታ ወይም አስራት በኩራት ከሚሰጥ የሚገኝ ነው። እንዲሁም ይህች የዓለማችን ትንሽ ሀገር በዓለም የቱሪዝም መዳረሻ ከሆኑ ሀገራት ቀዳሚ ስትሆን በዓመት ከ7 ሚሊዮን ሕዝብ በላይ ይጎበኛታል። ጥንታዊ ቅርሶቿን የያዙ ቀደምት ሙዚየሞቿ የጎብኚው ቀልብ ሳቢ ሲሆኑ በ2024 በፈረንጆች አቆጣጠር ብቻ ከ6.7 ሚሊዮን ቱሪስቶች በላይ የቫቲካን ሙዚየምን እንደጎበኙ መረጃዎች ያመለክታሉ። ከጥንት ጀምሮ የሮማ ካቶሊካዊት ቤተክርስቲያን መንበር ዋና መቀመጫ የሆነችው ቫቲካን በድሮ ዘመን መንግስታዊ አስተዳደር እና ሃይማኖት ሳይለያዩ በጥንታዊቷ የሮማ ግዛት ቤተክርስቲያኗ መቀመጫውን ቫቲካን አድርጋ ትልቅ ሚና ስትጫወት እንደነበረች ታሪክ ዘግቦት ይገኛል። አሁን ላይ ቫቲካን በአንድ ከተማ ውስጥ ሆና ሀገር እንድትሆን ያደረጋትም ይህ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ከካቶሊክ ቤተክርስቲያን ጋር ባላት ጥብቅ መንፈሳዊ ቁርኝት ነው። በ1870ዎቹ በ1870ዎቹ አሁኗ ጣሊያን አንድ ሆና የሀገር መልክ እስክትይዝና አንድ ወጥ ማዕከላዊ መንግስት እስክትኖራት ድረስም መቀመጫውን ቫቲካን ያደረገው በሊቀ ጳጳስ የሚመራው ቅዱስ መንበር እንደ መንፈሳዊ መንግስታዊ አስተዳዳሪ ሆኖ ያገለግል ነበር። በወቅቱ ቫቲካን የሮማ ግዛት ዋና አድራጊ ፈጣሪም እንደነበረች ይገለጻል። ቫቲካን ሲቲ ስቴት ወይም የቫቲካን ከተማ ሀገረ መንግስት በሚል መጠሪያ የምትጠራው ቫቲካን የራሷ ፓስፖርት፣ ሉዓላዊ ድንበርና ስርዓተ መንግስት ያላት ሀገር ነች። የሀገሪቱ ወታደር ብዛት 135 ብቻ ሲሆኑ መጠሪያቸውም ስዊስ ጋርድ ወይም የስዊስ ዘብ ተብለው ይጠራሉ። በ1506 በፈረንጆች አቆጣጠር እንደተቋቋመ የሚነገርለት የስዊስ ጋርድ አባላቱ ወንዶች ብቻ ሲሆኑ በሚካኤል አንጀሎ ዲዛይን የተደረገ በቢጫ ነጭና ሰማያዊ ቀለም የተዋበ ለየት ያለ መለዮ ወይም ዩኒፎርም ያላቸው ናቸው። እነዚህ ስዊስ ጋርድስ የሀገሪቱም የሊቀ ጳጳሱም ጠባቂ ዘብ ሆነው ያገለግላሉ። ቫቲካን ከትንሽነቷ የተነሳ አንድ ሰዓት ባልሞላ ጊዜ ውስጥ ሙሉ ሀገሪቱን በእግር መዞር የሚቻል ዙሮ መጨረስ የሚችሉባት ሀገር ነች። ቫቲካን የቅዱስ ጴጥሮስ ካቴድራል ወይም ሴንት ፔተርስ ባሲሊካ መገኛ ስትሆን ይህ ቤተክርስቲያን የዓለማችን እጅግ ግዙፍና ትልቁ ቤተክርስቲያን ነው። የቅዱስ ጴጥሮስ ካቴድራል በ1506 ተጀምሮ በ1626 ግንባታው የተጠናቀቀ ሰርቶ ለማጠናቀቅ 120 ዓመታትን የወሰደ አስደናቂ የሥነ ህንጻ ጥበብ የያዘ ታሪካዊና አስደናቂ ቤተክርስቲያን ነው። የቫቲካን ስርዓተ መንግስት ሆሊ ሲ ወይም ቅዱስ መንበር በመባል ይታወቃል። በካቶሊክ እምነት አስተምህሮ መሰረት የመጀመሪያው ሊቀ ጳጳስ ወይም ተደርገው በኢየሱስ ክርስቶስ እንደተሾሙ የሚነገርለት ቅዱስ ጴጥሮስ ሲሆን አሁን ድረስ የካቶሊክ ሊቀ ጳጳስ ሆነው የሚሾሙት ፖፕ ወይም ሊቀ ጳጳስ የቅዱስ ጴጥሮስን መንበር ተረካቢ እንደሆኑ ይታመናል። ቫቲካን ሆስፒታልም ሆነ ማረሚያ ቤት የላትም። በዓለም ማረሚያ ቤት የሌላት ብቸኛ ሀገር ስትሆን ዜግነት የምትሰጠውም በትውልድ ወይም በደም ሳይሆን ለቫቲካን በማገልገል ብቻ ነው። ይህም የሆሊሲ ወይም የቅዱስ መንበር ሰራተኛ ለሆኑና ዲፕሎማቶች ለሆኑ የሚሰጥ የክብር ዜግነት ነው። ይህች ቅድስትና መንፈሳዊ ሀገር የዓለማችን አጭሩ የባቡር ሀዲድ ወይም የባቡር መንገድ የሚገኝባት ሀገርም ጭምር ነች። በ1934 እንደተሰራ የሚነገርለት የቫቲካን ባቡር ሀዲድ ርዝመቱ 300 ሜትር ብቻ ሲሆን ለዕቃ ማጓጓዣነት
ብቻ የሚያገለግልና አንድ ጣቢያ እንዳለው ይነገርለታል። ቫቲካን በተጨማሪም የኢትዮጵያ ካቶሊካዊት ቤተክርስቲያን በሀገረ ቫቲካን መንፈሳዊ ኮሌጅ ያላት ሲሆን ኮሌጁም በግዕዝ ጭምር ትምህርት የሚሰጥበትና በ1919 የተመሰረተ ከ6 ዓመት በፊት 100ኛ ዓመቱን ያከበረ ጥንታዊ ኮሌጅ ነው። በካቶሊክ እምነት አስተምህሮ መሰረት አዲስ ሊቀ ጳጳስ ወይም ፖፕ የሚመረጠው በመንበር ላይ የነበሩትን ሊቀ ጳጳስ በሞት ሲለዩ አለም በገዛ ፈቃዳቸው መንበራቸውን ሲለቁ ሲሆን ቫቲካን ከሰሞኑ አዲስ ሊቀ ጳጳስ ለመምረጥ የተገደደችውም 266ኛ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን ሲያገለግሉ የነበሩት አርጀንቲናዊው ፖፕ ፍራንሲስ በ88 ዓመታቸው ባደረባቸው ህመም ከዛ ዓለም ድካም ማረፋቸውን ተከትሎ ነው። ይህን ተከትሎም አዲሱ ሊቀ ጳጳስ ሊዮ 14ኛ 267ኛ የቤተ ክርስቲያኒቱ ሊቀ ጳጳስ በመሆን ተሰይመዋል። ለአዲሱ ሊቀ ጳጳስ መልካም የሥራ ዘመን እንደሆነላቸው እየተመኘን ለዓለም ሰላምና ለተገፉት ሁሉ ድምፅ ሆነው እንዲቀጥሉ ተስፋ በማድረግ ነው። ሰላም ለሰው ልጆች ሁሉ።